ስለሆነ መጪው ብዙ ዕቃ ነበር ያመጣሁትና ያው አማናዬን ለመወጣት በነገራችን ላይ እኔ በአማና ጉዳይ ወላሂ እንቅልፍ የሚነሳኝ ጉዳይ ነው ሁሉ ጊዜ ማለት ነው። አሁን ንብረት መውደም ምናምን አይደለም እንትን ያለ ወላሂ ላዚ ግን ሰዎቹ አሁን ሲደውሉ ማያውቁም አሉ። ጠለፎን ያዘዙኝ እህቶች አሉ። እኛም ውጭ ሀገር ነው እና ጠለፎን ያዘዙኝ ጠለፎን ነው ይተጣጣሉ። በዳውድ የደረሰው አደጋ እውነት ለመናገር በጣም ነው የሚዘገን ነው። አላህ እንግዲህ በወጣበት አላህ ራሱ ይተካለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ። እንግዲህ እንደምታዩት ያው ዳውድ ላይ ትላንትና ነው መሰለኝ የሆነ ቪዲዮ ጀማል ቤት አይቼ ማለት ነው ኢና ሌላ እንደዚህ ቲክቶክ ላይ ተቆርጦ ነው ያየሁት። ወላሂ ነው እውነት አልመሰለኝም፣ ደነገጥኩኝ። ቢስሚላህ አላህ እንግዲህ ወላሂ አላህ ብርታቱን ይስጠው። በጣም ከባድ ችግር ውስጥ ነው የገባው። አላህ ይሁነው። ዱንያችን እንደዚህ በደቂቃ ህልም ብላ ስትጠፋ ይኸው የአላህ ነገር ይሄ ነው በቃ። እኛ እንጥራለን እንግራለን፣ ይሄን አላነሰኝ፣ ይሄ ጎደለኝ፣ እቺን ባማላችን ባሳካ እንላለን። አላህ ያሰበው ደግሞ ይኸው ራሱ ነው የሚያረገው እና አላህ ይሁነው። የዳውድ ሱቅ ሙሉ ለሙሉ እንክት ብሎ ወድሞበታል። በሚያሳዝን ሁኔታ ሁሉ ነገሩ ማሻአላህ በጣም ደስ የሚል ሱቅ ነበር የነበረው። ሁላችሁም አይታችሁታል። እና የደረሰበት አደጋ እሳት አደጋ ነው። እሳት ደግሞ ቢስሚላህ ድርስ ነው። በዚህ ሰሞን በጣም ከባድ ነው። እኔም የወንድሜ ቤት ወላ አስር ላይ ተቃጥሎ ማለት ነው። አስር ላይ ጀምሮ ቃጠሎ እስከ መግሪብ ድረስ አልጠፋለ። እስከ ትላንቱ ቀን ድረስ ማለት ነው አልጠፋም። ውሃ ቢደፋ አዲስ ብሎ ይቃጠላል፣ ቤቱ እንዳለ አለቀ። በቃ የውስጡ እቃ አለቀ፣ ተቃጠለ። ግን አሁንም እዛው ላይ ያለው የቀራሩ እንትኖች እየተቃጣጠሉ ነው። እና እሳት በጣም ከባድ ነው። የእሳት ነገር አላህ ይጠብቀን እንጂ በጣም የሚያስፈራ አደጋ ነው እላችኋለሁ። እና የዳውድ ሱቁ መጋዘኑ እንዳለ ባንዲ ነው የወደመበት። ይሄ ማለት አስቡ ምን ያህል ንብረት እንደወደመ አስቡት። አላህ ይሁነው እንግዲህ የምትችሉ ሁላችሁም ከጎኑ ብትሆኑ በጣም ደስ ይለኛል። እንደዚህ አይነት ሙሲባ አያድርስ ነው፣ ወደን አይደለም የሚመጣብን ሙሲባው። በሰው ልጅ ነግበኔ እንበል። የሰው ልጅ መቼና እንዴት እንደሚከስር አይታወቅም። አላህ ከነዚህ አይነቱ ኪሳራ ይጠብቀን። እና መጋዘኑ ደግሞ ሌላ ቦታ ቢሆን ይሄን የመጋዘኑም ንብረት ይተርፍለት ነበረ። ሱቅና መጋዘን ብዙ ጊዜ ጎን ለጎን ሲሆን በጣም አስቸጋሪ ነው። ያው እንደዚህ አይነቱ አደጋ ሲደርስ እንዳለ ነው ንብረት የሚወድመውና የወንድማችን ዳውድ የደረሰበት አደጋ ለሁላችንም የሚሰቀጥጥ ነው። እውነት ለመናገር እኔ በስደት ያፈራነው ንብረት ለምን እንደሆነ አላቅም፣ የሆነ ሙሲባ ይበዛበታል። ወላሂ አንሰርቅ፣ የሰው ነገር አንነካ፣ በላባችን በጉልበታችን ጥረን ግረን ያገኘነው ንብረታችን ሙሲባ እንዳትጠይቁኝ። ወላሂ በጣም አደጋ ይበዛበታል። እኔ ምን እንደሆነ ሊገባኝ አይችልም። እና የስደት ወንድማችን ነው፣ እህታችን ናት ኡሙ ሰኪና። እንግዲህ ስደትን እንዴት ሆኖ እንዳሳለፉት በሚዲያው ማይተናል። ሁላችንም በሚዲያ ስንከታተላቸው ነበረ። እኔ ሀገር ሳይመጣ በፊት ድሮ በተፍቲሹ ጊዜ ነው ማቀው እሱን እዛ ሰው እና አሁን ደግሞ ሀገር ላይ ገብቶ ምርጥ ሱቅ ከፍቶ ምናምን ልጆቹን ሰብስቦ ትዳሩን ሰብስቦ እየኖረ ባለበት ሰዓት ያው ይሄ ገጠመውና አላህ ይሁነው። ወላሂ ላኢላሃ ኢላላህ በጣም ከባድ ነው። ያላችሁን ነገር ባንዴ እንክት ሲል በነገራችን ላይ ያው ሰውም ይጠፋል፣ ሰውም ይሞታል። እናት አባትም በገንዘብም አይተኩ፣ ወላጆቻችንም እናጣለን። ግን የሱ ያው ንብረት ነው። ትንሽ ያው በስደት ሆናችሁ ያገኛችሁት ነገር ሲጠፋባችሁ በጣም ነው የሚያናድደው።
እንግዲህ ካላህ አንወጣም መቼም አላህ የወሰነው ነው የሆነበት። ህይወቱ ካለ እሱ ካለ ቤተሰቦቹ ካሉ ነገም ሰርቶ ይተካዋል። ድሮም እሱ ነው የሰራው፣ አሁንም መስራት ይችላል። ገና ወጣት ነው። እንግዲህ አላህ ወላሂ አላህ ልቡን እንትን ይበልለት። በጣም የደነገጥኩት ወላሂ ነው የምላችሁ። መጀመሪያ ጀማል እንደዚህ ፖስቶት በቲክቶክ ወደ ሰው ለቆታል ትላንት ማለት ነው። ውሸት ነው ወይ እንዴት ነው? እኔ ዩቲዩብ ነገር ብዬ እንትን ስል እውነት ነው ወላሂ እውነት ነው። እና የቻላችሁ 5-10 ብላችሁ ከጎኑ ሁኑ። አላህ ይሰውረን ከእንደዚህ አይነቱ አደጋ። በዚህ ሰሞን በጣም በዝቷል፣ በገጠርም በከተማም የቤት ቃጠሎ በዛ። እኛም ጋር አለ ወላሂ እንደነገርኳችሁ የወንድሜ ቤት ተቃጠለ። ገጠር ላይ እንደዚህ ሳር ቤቶች እየተቃጠሉ ነው። ብዙ አደጋዎች እየደረሱ ነው። የበጋው ብዛት ይሆን አላቅም። እኔ ቀን ቀን ሙቀት ነው፣ ማታ ማታ ብርዱን አትጠይቁኝ። በጣም ነው እንትን የሚለው። ቀን ቀን ፀሐዩ ብስሚላ መንቀሳቀስ አትችሉም። የአረብ ሀገሩ ብርድና ሙቀት ሊመጣ ነው ወይ ላለው አንዳንዴ ሳስበውና ከባድ ነው። የእሳት አደጋ እሳትና ውሃ ጎርፍና እንትን እንደው ከእሳቱ ጎርፉ ይሻላል ወላሂ። እንጃ ብቻ የአደጋ ቀላል የለውም። ቢሆንም ከእሳት እኔ ውሃ ይሻላል ብዬ አስባለሁ። እሳት ቢደፋበት ቦልቦል ብሎ ዝም ነው የሚለው። እኔ እንደ እሳት ምፈራ ነገር የለም። ብቻ አላህ ይጠብቀን። እኔም ቤቴ ጎን ላይ እንደዚህ ግቢ ላይ 2 ክምር እንትን አገዳ አለ። ሰው የሚወጣ የሚወርድሉ ይሄንን አገዳ በር ላይ ከምራቸዋል። አረ ይሄንን አገዳ እያሉ ያወራሉ። ብቻ አላህ ይጠብቀን። ትንሽ ሜዶ ከተለከሰበት ሄዶ ቱሽ ነው የሚለው። አላህ ይጠብቀን። እንግዲህ ውድ ቤተሰቦቼ ለዳውድም ዱአ አድርጉለት። የደረሰበት ሙሲባ እንደምታውቁት ነው። እንግዲህ ትእዛዝም ያዘዛችሁት እህቶቼ አላህ እንግዲህ ለሱም ለናንተም ያለው አላህ በወጣበት ይተካል።